በድሮ ጊዜ ሁለት ጓደኛሞች አብረው ይኖሩ ነበር። ሱልጣንና ሰዓድ ይባላሉ። ሁለቱም በመጀመሪያ ጊዜ ጥሩ ቤተሰብና ህይወት ነበራቸው። ከጊዜ በኋላ ግን ነገራቶች እየተቀያየሩ መጥተው ሁለቱም ድህነት ላይ ይወድቃሉ። ወደ ድሮ ህይወታቸው ለመመለስ ብዙ ሞክረዋል፣ ነገር ግን አልቻሉም። ያላቸው አማራጭ በመንደሩ ሰዎች ዘንድ እየተዟዟሩ የሚያዝንላቸውን ሰው እየፈለጉ የሚበላን ነገር መለመን ነበር። በዚህም በመንደሩ ሰዎች ዘንድ እየታወቁ መጡ። ቀናቶች እየገፉ ሲመጡም አንዳንድ ቀን ሰዓድና ሱልጣን ምግብ እየተከለከሉ ሰዎች እነሱን ችላ እያሉ ይመጣሉ። በዚህም በጣም እየተከፉ በረሃብ ምክንያት በጣም እየደከሙ ይመጣሉ። በዚህም ሁኔታ ላይ ሳሉ ሰዓድ ለሱልጣን እንዲህ ይለዋል፣ የመንደሩ ሰዎች እንደሆኑ ከዚህ በኋላ እኛን ለመርዳት ፈቃደኛ አይደሉም። ለምን ይህንን መንደር ለቀን ወደ ከተማ አንወጣም? የዛ ከተማ እኮ መሪ በጣም ደግና ጥሩ የተቸገሩትን መርዳት የሚወድ መልካም ሰው እንደሆነ ሰምቻለሁ ይለዋል። ሱልጣንም በሐሳቡ ይስማማና ሁለቱም ተያይዘው ወደ ከተማ ይወጣሉ። ከተማው ትንሽ ራቅ ያለ ነበር። መንገዱን በጣም አድካሚ ነው። በጉዞአቸው ላይ የያዙት ቀለብ በጣም አነስተኛ፣ የሚጓጓዙበት ፈረስም ስላልነበር በኮቴ ነበር የሚሄዱት። ብዙ ከተጓዙም በኋላ ሊደርሱ አካባቢ አንድ ዛፍ ጥላ ስር የተቀመጠን ሰው ያገኛሉ። ሁለቱም ወደሱ ጠጋ አሉ። መንገዱን ለመጠየቅና ከሱ ጋር ትንሽ ረፍት ለማድረግ ነበር። ወደ ሰውየው ጠጋ ሲሉ ሰውየው ረጋ ያለ ነገር ግን እንደነሱ ችግር የነካው ይመስል ነበር። ሰውየውም ሰዓድና ሱልጣንን ሲመለከታቸው ኑ ጠጋ በሉ ብሎ ከሱ ጋር ያስቀምጣቸዋል። ወደዚህ አካባቢ ለምን እንደመጡም ይጠይቃቸዋል። ሁለቱም በመንደራቸው ላይ ሲኖሩ ችግር ስለገጠማቸው ድህነት ስላገኛቸው ወደ ከተማው መሪ ጋር ሄደው ችግራቸውን ለመናገርና መፍትሄን ለማግኘት እንደመጡ ይነግሩታል። ያ መልካም ሰውም ስሙ ዩሱፍ ይባላል። በመንደራችሁ ላይ ስራን አልፈለጋችሁምን? ዝም ብላችሁን የመጣችሁት ብሎ ይጠይቃቸዋል። ሰዓድም ስራን ለማግኘት ብዙ እንደሞከሩ ነገር ግን ጊዜን ከማባከን ውጪ ሌላ ምንም እንዳላተረፉ ስለ ከተማው መሪ ማህሙድ በሰሙ ጊዜ ግን እሱ የተቸገሩትን እንደሚረዳ እሱ ጋር የተቸገረ ሰው ቀርቦ ባዶ እጁን እንደማይመለስ ስለሰሙ ምናልባት መፍትሄን ካገኙ ወደዛ ለመሄድ እንደወሰኑ ይነግረዋል። ሰዓድም አስከትሎ ለዩሱፍ አንተስ ስትታይ ጉዞኛና የተቸገርክ ትመስላለህ፣ ወዴት ነው የምትሄደው ብሎ ይጠይቀዋል። ዩሱፍም እኔም እንደናንተ በመንደሪ ላይ የተከበርኩኝ ሀብት የነበረኝ ሰው ነበርኩ። ነገር ግን ከጊዜ በኋላ የአላህ ውሳኔ ሆኖ ሙሉ ሀብቴ ያለቀ ወደመ። እኔም እነዛን ውብ የሆኑ ቀናቶችን ፈልጌ ነው ጉዞ የወጣሁት። ነገር ግን ተስፋዬ እንደናንተ ማህሙድ አይደለም። ከማህሙድ በላይ እጁ ሰፊ በሩ መቼም የማይዘጋውን ጌታዬን አላህን የከጀልኩት ይላቸዋል። ሶስቱም ተቀማምጠው የልባቸውን ማውራት ጀመሩ። በደንብ ረፍት ካደረጉ በኋላም ሶስቱም ተያይዘው ወደ ከተማው መውጣት ይጀምራሉ። አሁንም ቢሆን መንገዱ ትንሽ ራቅ ይል ነበር። ወደ ከተማው ሲደርሱ መሽቶ ስለነበር ቀጥታ መሪው ማህሙድ ጋር አልገቡም ነበር። በዛው መንደር ላይ የተተወ አንድ ቤት ነበር። ወደዛም ጠጋ ብለው እሳት አቀጣጥለው ቁጭ አሉ። ሶስቱም ቁጭ ብለው ንግግርን እየተቀባበሉ ሳለ የከተማው መሪ ማህሙድ በማታ መንደሩን እያሰሰ ነበር። ሲያስስ ግን እንደሌላው ጊዜ የመሪን ልብስ ሳይሆን ሌላው ሰው የሚለብሰውን ኖርማል ልብስ ለብሶ ነበር። ሶስቱ በተቀመጡበት ቤትም እያለፈ ሳለ የሰዎችን ድምጽ ይሰማል። ድምጹንም ወደ ሰማበት ቦታ ሲገባ ሶስቱንም ይመለከታቸዋል። ሶስቱም መሪው እንደሆነ አላወቁም። እሱም ቢሆን መሪ እንደሆነ አልነገራቸውም። ወደ እነሱ ጋር ጠጋ አለና እዚህ ምን ትሰራላችሁ? ለምንድነው ወደዚህ የመጣችሁት ብሎ ይጠይቃቸዋል። ሱልጣንም በጣም ተቸግረው ከመንደራቸው እንደወጡ የከተማውን መሪ ማህሙድን ፈልገው እንደመጡ ይነግረዋል። ማህሙድም እሱ መሪ እንደሆነ እንዳላወቁ ስለገባው እስቲ ምኞታችሁን ንገሩኝ ብሎ ይጠይቃቸዋል። ሰዓድና ሱልጣንም ማህሙድን ሲመለከቱት አለባበሱ ምንም ያለው ስለማይመስል መናገራቸው ከንቱ ልፋት ሆኖ ነበር የታያቸው። ምኞታችንን መናገር ልፋት እንጂ ምንም ጥቅም የለውም ይሉታል። ማህሙድም እንደዛ እንኳን ማለት የለባችሁ፣ የሰው ልጅ እኮ መድኃኒቱ ሰው ነው። ምናልባት የእናንተን ችግር እኔ ልረዳችሁ እችላለሁ፣ የኔን ችግር ደግሞ እናንተ። ስለዚህ ከፊላችን ለከፊላችን ስለምናስፈልግ ንገሩኝ ይላቸዋል። ሰዓድም ቀጥሎ እንዲህ አለ፣ እኔ በመንደሪ ላይ ትንሽዬ ሱቅ ነበረችኝ። ከጊዜ በኋላ በጣም ትርፋማ እየሆንኩኝ ብዙ ንብረትን እያገኘው መጣሁ። በእኔ ስርም የሚሰሩ ብዙ ሰራተኞች ነበሩ። በጣም ትርፋማ እየሆንኩኝ ሲመጡ እኔ ጋር የማሰራቸው ሰራተኞች እኔ ላይ እያሴሩ መጡ። ከዛም አንድ ቀን ሙሉ ለሙሉ ንብረቴን ከዘረፉኝ በኋላ ሱቄን አቃጥለው ጠፉ። እኔም በዚህ በጣም ኪሳራ ውስጥ ገባሁ። የተወሰነ ንብረት ነበረኝ፣ እሱንም እዳ ስለነበረብኝ እዳ ከፈልኩ።
አሁን 10,000 ወርቆችን ባገኝ ያንን ንግዴን መመለስ እችላለሁ፣ እንደ ድሮ ደስተኛ ሆኜ መኖር እችላለሁ ይላል። መሕሙድም ወደ ሱልጣን ዞሮ አንተስ ብሎ ይጠይቀዋል። ሱልጣንም እኔ እንደሌላው ሰው መካከለኛ ኑሮ ልኖር ነበር። ለማግባትም በከጀልኩኝ ጊዜ ቤተሰቦቼ ከአንድ ቆንጂዬ ሴት ጋር ዳሩኝ። እሷን ካገባው በኋላ ንግዴ ላይ በረካ ሰፈረ። ንግዴ የተስፋፋ ትልቅ ባለሀብት ብዙ ንብረቶችን ማከማቸት ቻልኩኝ። ከጊዜ በኋላ ግን ሚስቴ እየታመመች መጣች። እሷን ለማሳከም ብዙ ንብረትን ፈጀው፣ ነገር ግን አልተሳካም፣ ሞተችብኝ። ከዛ በኋላ ግን ስራዬን በአግባቡ መስራት አልቻልኩም። ዕዳዎች እየተደራረቡብኝ ሲመጡ ለዚህ ደረጃ በቃው። መሕሙድ ጋር ሄጄ የተወሰነ ንብረትንና የድሮ ሚስቴን የምታስታውሰኝን ቆንጂዬ ልጅን ቢሰጠኝ በጣም ደስ ይለኛል አለው። መሕሙድም የሰዓድና የሱልጣንን በሚገባ ከሰማ በኋላ ወደ ዩሱፍ ይዞራል። አንተስ ምኞትህ ምንድነው ብሎ ይጠይቀዋል። ዩሱፍም አስከትሎ እንዲህ አለ፣ ምናልባት እኔም እንደ ሁለት ወንድሞቼ ከዚህ በፊት የነበረኝና ባለሀብት ነበርኩ። ነገር ግን አሁን የአላህ ፍላጎት ሆኖ ሁሉም ነገር ተቀይሯል። እኔ ምኞትና ተስፋዬን የምነግረውና የምጠይቀው መቼም በሩ ክፍት የሆነውን ጌታዬን አላህን ብቻ ነው። በምድር ላይ ለንጉሶች የሻውን ያህል የሰጣቸውን አላህን ከፈለገ አላህ ራሱ ወርቅና ብርን ሚስትንም ጨምሮ ይሰጠኛል። እኔ ተስፋዬ በአላህ ብቻ ነው ይለዋል። መሕሙድም የዩሱፍን ንግግር ሲሰማ በጣም ተገረመ። ለሶስቱም ምንም አይነት ምላሽን አልሰጣቸውም ነበር። ተሰናብቷቸው ወደ ቤተ መንግስቱ ይመለሳል። በቀጣዩ ቀንም መሕሙድ ወታደሮቹን ይጠራና ሶስቱን መንገደኞች እንዲጠሯቸው ያደርጋል። ሶስቱም መሕሙድ እነሱ በመምጣታቸው በማወቁ በጣም ተገርመዋል። እንደተጠሩም ወዲያውኑ ቤተ መንግስቱ ይደርሳሉ። ደርሰውም ማታ ሲያዋራቸው የነበረው አካል መሕሙድ ራሱ መሆኑን ሲያውቁ በጣም ደነገጡ። ማታ ማይሆን ነገርን አውርተን ከሆነ ምናልባት ሊቀጣን ፈልጎ ነው በማለትም በጣም ፈሩ። ነገር ግን መሕሙድ ምንም አላላቸውም ነበር። አሁን ምኞታችሁን ንገሩኝ ላሳካላችሁ አላቸው። ሰዓድና ሱልጣንም ማታ ላይ የነገሩትን ነገር ደግሞ ይነግሩታል። ሱልጣንም የሁለቱን ከሰማ በኋላ መስማት የፈለገው የዩሱፍን ስለነበር ዩሱፍ አንተስ ብሎ ይጠይቀዋል። ዩሱፍም እኔ ማታ እንደነገርኩህ ነው፣ ልቅስናህን ሙሉ ስጠኝ ብልህ ትሰጠኛለህን ብሎ ይጠይቀዋል። መሕሙድም ይህንን ሲሰማ በጣም ተቆጣ። እንዴት እንደዚህ ትላለህ? ይሄማ የማልችለው ነገር ነው። ከፈለክ ወርቅን ጠይቀኝ፣ ከፈለክ ሚስትን ጠይቀኝ፣ ከፈለክ ደግሞ ቤትን ጠይቀኝ። አቅሜ የሚችለው ነገር ከሆነ አሳካልሃለሁ ይለዋል። ዩሱፍ ግን አይ የኔ ምኞት እንደዛ አይደለም፣ አስፍቼ ስለምመኝ አስፈቶ የሚሰጠኝን ጌታን የምጠይቀው ይለዋል። ከመሕሙድ ጋር አንድ ሁለት እያሉ መነጋገር ጀመሩ። መሕሙድ ስሜታዊ የሆነ መጣ። በስተመጨረሻም ሁለቱ ጓደኞቹ የጠየቁትን ነገር አሟልቶ ሊሰጣቸው በማሰብ ለሰዓድ በጠየቀው መልኩ 10,000 ወርቅን ይሰጠዋል። ለሱልጣን ደግሞ በቤተ መንግስት ውስጥ የምትገኝ የምታምር ልጃገረድን ይሰጠዋል። በተሰጣቸውም ነገር ሰዓድና ሱልጣን በጣም ደስተኛ ነበሩ። ለዩሱፍ ግን ንጉሱ ምንም አልሰጠውም ነበር። ሶስቱንም ይኸው የምትፈልጉት ነገር አግኝታችኋል፣ አሁን ወደ መጣችሁበት መንደር ተመለሱ ይላቸዋል። ሰዓድና ሱልጣንም በጣም ተደስተው ንጉሱን አመስግነው ከዩሱፍ ጋር አብረው ወደ መንደራቸው መመለስ ጀመሩ። በሚመለሱበት ሰዓት ሰዓድ የፈለገውን 10,000 ወርቅ በጀርባው ላይ ተሸክሟል። ሱልጣን ደግሞ ሚስቱን ይዞ በደስታ ይመለሳል። ሰዓድ የተሸከመው ወርቅ በጣም ብዙ ስለነበር በጣም ይከብደዋል። ትንሽ መንገድ እንደተጓዘ የሚደክመውና ዩሱፍ ባዶ እጁን እንደሆነ ስላወቀ እባክህ ለተወሰነ መንገድ አግዘኝ ከዛ ድጋሚ ይቀበልሃለሁ ይለዋል። ዩሱፍ ምንም አላቅማማም ነበር። ችግር የለውም እኔ ለተወሰነ መንገድ ይሸከምልሃለሁ፣ እስከዛ ድረስ አንተ እረፍት አድርግ ይለዋል። በሌላ በኩል መሕሙድ ዩሱፍ በተናገረው ንግግር በጣም ተናዶ ነበር። እንዴት ቢንቀኝ ነው እንደዚህ የሚዳፈረኝ በሚል በጣም ተናዷል። በቤተ መንግስቱ ውስጥ ያሉ ሰዎችም ስለ ዩሱፍ እያወሩ ስለነበር ዩሱፍን ሊቀጣው ይወስናል። አንድ ወታደሩን ይጠራውና በል ወዲያውኑ ሶስቱ መንገደኞች ወደሚሄዱበት መንገድ ሂድ፣ ባዶ እጁን የሚሄድ ወርቅ ያልተሸከመ ሰው አለ፣ እሱን ግደለውና ጭንቅላቱን ይዘህልኝና ለሌላው መማሪያ መሆን አለበት ይለዋል። ወታደሩም የንጉሱን ትዕዛዝ ተቀብሎ ለመፈጸም ወደ እነሱ ጋር ሊያመራ ይሄዳል። የአላህ ተአምር ዩሱፍ ሁለቱን ወርቆች ተሸክሞ፣ ሰዓድ ደግሞ ባዶ እጁን፣ ሱልጣንም እንደዛው ከሚስቱ ጎን ሆኖ እየሄደ ነበር። የተላከው ወታደር ወደ እነሱ ጠጋ ብሎ ሲመለከት ባዶ እጁን ሲሄድ ያየው ሰዓድን ስለነበር ቀጥታ ሄዶ የሱን አንገት ይቀላዋል። ይህንን የተመለከቱት ዩሱፍ፣ ሱልጣንና ሚስቱ በጣም ደነገጡ። በምን ምክንያት የጓደኛቸው ሰዓድ ጭንቅላት እንደተቆረጠ አልገባቸውም። የታዘዘውም ወታደር ሰዓድን ከገደለ በኋላ ጭንቅላቱን ይዞ
ወደ ማህሙድ ጋር ይመለሳል። ማህሙድ ጋርም ሄዶ ፊት ለፊቱ ሲያሳየው ማህሙድ በጣም ይናደዳል። አንተ ምን አይነት የማትረባ ሰው ነህ? ይዘህልኝ የመጣኸው እኮ ምንም ያላጠፋን ሰው ጭንቅላት ነው። አሁን ከፊቴ ዞር በልልኝ ሳልገድልህ ይለዋል። ወታደሩም ደንግጦ ከዛ ቦታ ይሄዳል። ማህሙድም ሰዓድ ለምን እንደተገደለ ገባው። የተሸከመው ወርቅ በጣም ብዙ ስለነበር ዩሱፍን አገዘኝ ብሎ ለሱ እንደሰጠው ስላወቀ ወታደሩ ሰዓድ ባዶ እጁን ሆኖ ሲመለከተው እንደገደለው ገባው። ሌላ ወታደርን ማህሙድ ያስጠራል። በልፍጠን ወዲያውኑ እነዛ መንገደኞች ጋር ሂድና ወርቅ የተሸከመውን ግደለው ይለዋል። ከገደልከውም በኋላ ለሌላው መማሪያ እንዲሆን ጭንቅላቱን ይዘህልኝና ይለዋል። ወታደሩም ትዕዛዙን ተቀብሎ ወጣ። ሱብሃንአላህ! አሁንም የአላህ ነገር ሰዓድ ከሞተ በኋላ ሱልጣን ያ ሁሉ ንብረት እሱ መውረስ ፈለገና ወደ ዩሱፍ ዞሮ ከድሮ ጀምሮ የማውቀው ለኔ ቅርብ የሆነው ሰዓድ ካንተ በላይ ለኔ ነው፣ ስለዚህ በእጅ ላይ ያዝከው ወርቅ ለኔ ነው የሚገባው ስጠኝ ይለዋል። ዩሱፍ ምንም አላቅማማም፣ ችግር የለውም ይሄው እንካ ብሎ ሙሉ ወርቁን ይሰጠዋል። በዚህም ሱልጣን በጣም ደስተኛ ነበር። ከሚፈልገው በላይ አግኝቷል። ምታምር ቆንጂዬ ሚስትን አግኝቷል። ያ ሁሉ ንብረትንም አግኝቷል። አሁን ሶስቱም መንገዳቸውን ቀጠሉ። ወታደሩን በታዘዘው መሰረት ወደ ቦታው ላይ ሲቀርብ ወርቅ ተሸክሞ ያገኘው ሱልጣንን ነበር። ወዲያውኑ የሱን ጭንቅላት ይቆርጠዋል። ጭንቅላቱንም ይዞ ወደ ንጉሱ ጋር ለመሄድ ይወስናል። ዩሱፍና የሱልጣን ሚስት ባዩት ነገር በጣም ተደናግጠዋል። ለምን ሰዓድም ሱልጣንም እንደተገደሉ አልገባቸውም። ወታደሩም የሱልጣንን ጭንቅላት ይዞ ወደ ንጉሱ ጋር ይገባል። ንጉሱም እንደገና ያንን ጭንቅላት ሲመለከት በጣም ተናደደ። አሁንም የተገደለው ሰው እሱ የፈለገው ዩሱፍ አልነበረም። አላህ ዩሱፍ እንዳይሞት እንደፈለገለትም ገባው። ማህሙድም በደንብ ከተረጋጋ በኋላ ቆም ብሎ ሲያስብ አላህ ዩሱፍ በምንም አይነት ሁኔታ እንዳይጎዳ እንደፈለገና ችሮታውን በሱ ላይ ሊያነባብርበት እንደፈለገ ገባው። እንደገና አንድ ወታደሩን ይጠራና በመንገድ ላይ ሄደ የተቀረውን ሶስተኛውን ሰው ዩሱፍን ከዛች ቆንጂዬ ልጅ ጋርና ከንብረቱ ጋር በተከበረ መልኩ ይዛቸውና ይለዋል። ወታደሩን በታዘዘው መሰረት ዩሱፍን ማህሙድ ዘንድ ያቀርበዋል። ማህሙድም ዩሱፍን ሲመለከተው ከተቀመጠበት ተነስቶ አቀባበል አደረገለት። እነዛ ሁለት ጓደኞችህ ምን አጋጠማቸው ብሎ ጠየቀው። ዩሱፍም እንዲህ አለ፣ ብዙ ወርቅን ለፈለገው ወርቅን ሰጠኸው፣ የምታምር ሚስትን ለፈለገውም የምታምር ልጃገረድን ሰጠኸው፣ ለሰጣቸውም ነገር ህይወታቸውን ተቀበልካቸው ብሎ ለማህሙድ ይመልስለታል። ማህሙድም የዩሱፍ መልስ በጣም አስገረመው። ወደ ዩሱፍም ዞሮ አንተ ደግ ሰው፣ እኔ ከአላህ ቁጣ የሚያድነኝ ነገር ምንድነው? ትልቅ ወንጀልን የሰራሁት ይለዋል። ዩሱፍም መጀመሪያ አላህን ከልብህ ማህርታን ጠይቀው፣ እያለቀስክ አላህን ለምነው። ከዛም እነዛ ምንም ሳያጠፉ የገደልካቸውን ሁለት ሰዎች ቤተሰባቸው ጋር ሄደ ለገደልክባቸው ነገር ቂሳስን ይፈልጋሉ። ካሳን የሚፈልጉ ከሆነ አሟልተህና ጨምረህ ስጣቸው ይለዋል። ማህሙድም ዩሱፍ በነገረው መሰረት አላህን ማህርታን ጠየቀ። ደጋግሞ መለመንና ማልቀስ ጀመረ። ወደ ሰዓድና ሱልጣን ቤተሰቦች ጋርም ተመልሶ ምንን እንደሚፈልጉ ጠየቃቸው። እነሱም የተቸገሩ ስለነበር የእነሱን ደም ከመፈለግ ፋንታ የፈለጉትና የጠየቁት ካሳን ነበር። ካሳውንም አሟልቶ ሰጣቸው። ወደ ዩሱፍም ዞሮ እባክህ የምትፈልገው ነገር ካለ ጠይቀኝ፣ ውስጤ እንዲረጋጋ አለው። ዩሱፍም አሁን ማህሙድ በስትክክል እንደተመለሰ ስለገባው እኔ ከዚህ በፊት በንግዴ ላይ በደንብ ትርፋማ ነበርኩኝ፣ የንግድ ስራንም አውቃለሁ። ትንሽዬ ሱቅን ብትከፍትልኝ እንደገና ሳምሬ በደንብ መስራት እችላለሁ፣ ንብረቱን ደግሞ እንደምመልስልህም ቃል እገባልሃለሁ ይለዋል። ማህሙድም ይህንን ሲሰማ ወዲያውኑ ነበር ያለውን ነገር ሁሉ ያደረገለት። ወደ ዩሱፍም ዞሮ እኔም ካንተ 3 ነገርን እፈልጋለሁ ይለዋል። ዩሱፍም ምንድነው? ችግር የለውም አለው። የመጀመሪያው ላደረኩብህ ነገር ይቅርታ እንድታደርግልኝ፣ ሁለተኛ ደግሞ በዱዓ እኔን እንዳትረሳኝ፣ ሁሉ ጊዜ አላህ እኔ ለሰራሁት ትልቅ ወንጀል ማህርታን እንዲሰጠኝ ወንጀሌን እንዲተወኝ ዱዓ አድርግልኝ፣ ሶስተኛ ደግሞ በሳምንት አንድ ቀን ጁምዓ ዕለት እኔ ጋር እየመጣህ ጥሩ ምክሮችህንና ዲንን እንድታስተምረኝ ይለዋል። በዚህም ዩሱፍ ይስማማል። ባለውም መሰረት ትንሽዬ ሱቅ ይከፈትለትና በጥንካሬ መስራት ይጀምራል። የተበደረውን ገንዘብ ለመመለስ ጊዜ አልፈጀበትም ነበር። የሚገርመው ነገር ምስኪኖች ዘንድ እየሄደ ንብረቱን ያከፋፍላል። መተው ሳይጠይቁት ራሱ እየሄደ ይሰጣቸዋል። ንብረቱን በጣም እየጨመረና ትልቅ ነጋዴ እየሆነ ይመጣል።
በመንደሩ ላይ ያሉ ደሃና ምስኪን ሰዎችን በጣም እየተደሰቱ መጡ። ማህሙድ ዩሱፍ በሚነግረው ነገር ብቻ ሳይሆን በተግባሩም ትልቅ ትምህርትን እየወሰደ ይመጣል። የተቸገረ ሰው ችግሩን ለመናገር ግዴታ ማህሙድ ጋር መምጣት አይጠበቅበትም። ማህሙድ ራሱ ሄዶ መስጠት እንዳለበትና ምናልባት ሰው ፊት መቆም የሚያፈር ችግረኛም እንዳለ ስለገባው ምስኪኖች እሱ ጋር ሳይመጡ እየሄደ መስጠትን ከዩሱፍ ተማረ። ዩሱፍም የማህሙድ ጥሩ አማካሪ፣ በመንደሩ ሰዎች ዘንድ የተወደደና መልካም ሰው ለመሆን በቃ። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። ሪዝቅ በአላህ እጅ ናት። ከአላህም ነው መፈለግ ያለብን። አብዝቶ መመኘትና መስገብገብ መጨረሻው የሚያስጠላ ነው። አላህ ሱብሓነሁ ወተዓላ ሰው ፊት ከመቆም ይጠብቀን፣ ሰፊ የሆነ ሪዝቅንም ይስጠን። የዛሬው ታሪካችን ይህንን ይመስላል። በስተመጨረሻ አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ልታገኙ ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ።